በ270 ብር ወራዊ ያልተገደበ የኢንተርኔት ፓኬጅ እና 1500 ደቂቃ የድምጽ ፓኬጅ መግዛት እንደምትችሉ ታውቃላችሁ። ሰላም የዴሊ ኢንፎ ቤተሰቦች፣ በዛሬው ቪዲዮአችን በ270 ብር ብቻ እንዴት ወራዊ ያልተገደበ የኢንተርኔት ፓኬጅ እና 1500 ደቂቃ የድምጽ ፓኬጅ መግዛት እንደምትችሉ አሳያችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። እያንዳንዱን ስቴፕ በስነ ስርዓት መከታተል ይኖርባችኋል። መሃል ላይ አንድ ስቴፕ ከዘለላችሁ ላይሰራላችሁ ይችላል። ስለዚህ ቪዲዮን እስከ መጨረሻው ድረስ እያንዳንዱን ስቴፕ በስነ ስርዓት መከታተል አለባችሁ። ይሄንን ተከታትላችሁ ስጨርሱ በ270 ብር ወራዊ ያልተገደበ የኢንተርኔት ፓኬጅ እና እንደዚሁም 1500 ደቂቃ የድምጽ ፓኬጅ መግዛት ትችላላችሁ። ቪዲዮ ከተመቻችሁና ከወደዳችሁ ላይክ፣ ሼር እንደዚሁም ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆናላችሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። 270 ብር ቴሌ ብራችሁ ላይ ዲፖዚት ማድረግ ነው። ምክንያቱም ይሄንን ሰርቪስ የምናገኘው ቴሌ ብራችን ተጠቅመን ስለሆነ 270 ብር ወደ ቴሌ ብር አካውንታችሁ ዲፖዚት ማድረግ የመጀመሪያው ስቴፕ ነው። ነገር ግን ቴሌ ብራችሁ ላይ 270 ብር ካላችሁ አያስፈልጋችሁም። ነገር ግን ቴሌ ብር ላይ ምንም ብር የሌላችሁ ወይም በቂ 270 ብር የሌላችሁ 270 ብር ወደ ቴሌ ብራችሁ ዲፖዚት ታደርጋላችሁ ማለት ነው። ቀጣዩ ስቴፕ በቀጥታ ዲፖዚት ካደረጋችሁ በኋላ ወደ ቴሌ ብራችሁ እንደዚህ ትገባላችሁ። ወደ ቴሌ ብራችሁ ከገባችሁ በኋላ ከላይ ኤርታይም ወይም ባይ ፓኬጅ የሚል አማራጭ አለ። እሱን ክሊክ አድርጋችሁ ትገባላችሁ። ይሄው በቀይ አክብቤላችኋለሁ። ኤርታይም ወይም ባይ ፓኬጅ የሚል አማራጭ አለ። እሱን ክሊክ አድርጋችሁ ትገባላችሁ። ኤርታይም ወይም ባይ ፓኬጅ ወደሚለው እንደዚህ ከገባችሁ በኋላ ከላይ ሰልፍና አዘር የሚል አማራጭ አለ። ለራሳችን ስለሆነ የምንገዛው ሰልፍ የሚለውን ትመርጣላችሁ። ለሰው ከሆነ ግን አዘር የሚለውን መምረጥ ትችላላችሁ። እኔ ለራሴ ስለሆነ የምገዛው ሰልፍ የሚለውን እመርጣለሁ። እንደዚህ ስልክ ቁጥሬን ወይም ስልክ ቁጥራችሁን ያመጣላችኋል። ከሱ ስር ደግሞ ኤርታይም ወይም ፓኬጅ የሚል አማራጭ አለ። እዚህ ጋር በቀይ አክብቤ ላሳያችሁ። እዚህ ጋር ያው ኤርታይም ይላል፣ እንደዚሁም በዚህ በኩል ፓኬጅ ይላል። እናንተ የምትመርጡት ወይም አሁን እኛ የምንመርጠው ኤርታይም የሚለውን ነው ማለት ነው። ስለዚህ ኤርታይም የሚለውን እንመርጣለን። ከዛ በመቀጠል ከታች እንደምታዩት የ100 ብር የአየር ሰዓት ስትገዙ 30% ቦነስ ጭማሪ አለው ይላል። እዚህ ጋር በቀይ ያከበብኩበት ላይ ያው 100 ብር ስትገዙ ፕላስ 30% ቦነስ አለው ይላል። ስለዚህ የ270 ብር የአየር ሰዓት ስንገዛ 30% ቦነስ ይጨመርልናል ማለት ነው። ስለዚህ 270 ብር ላይ 30% የ270 30% 81 ብር ነው። ስለዚህ አጠቃላይ 351 ብር የአየር ሰዓት ይኖረናል ማለት ነው። ስለዚህ ከታች ኢንተር አማውንት የሚለው ላይ ያው እዚህ ጋር 270 ብር ትጽፉና ከታች እዚህ ጋር ደግሞ ኔክስት የሚል አማራጭ አለ። ኔክስት ትሉታላችሁ ማለት ነው። ስለዚህ እዚህ ጋር 270 ብር ትጽፋላችሁ። 270 ከጻፋችሁ በኋላ እዚህ ጋር እንደምታዩት ኔክስት የሚል አማራጭ አለ። ኔክስት ትሉታላችሁ ማለት ነው። ከዛ በቀጥታ የ270 ብር የአየር ሰዓት እንገዛለን ማለት ነው። ከዛ ፔይ የሚል አማራጭ ያመጣላችኋል። ፔይ ትሉታላችሁ። ከታች ፔይ የሚል አማራጭ አለ። ያው እዚህ ጋር በቀይ አክብቤላችኋለሁ። እሱን ፔይ ብላችሁ ወደሚቀጥለው ስቴፕ ትሄዳላችሁ ማለት ነው። እንደዚህ ፓስወርዳችሁን ካስገባችሁ በኋላ በትክክል ፓኬጁን ወይም የአየር ሰዓቱን ገዝታችኋል የሚል መልእክት ይመጣላችኋል። ፊኒሽ ብላችሁ ትወጣላችሁ ማለት ነው። ስለዚህ 270 ብር የአየር ሰዓት ገዝተናል። 30% ቦነስ ይጨምርልናል 81 ብር ማለት ነው። ስለዚህ አጠቃላይ 351 ብር የአየር ሰዓት ይኖረናል ማለት ነው። ይሄንንም ገብታችሁ ቼክ ታደርጋላችሁ ማለት ነው። ስለዚህ አሁን ቴሌ ብራችን ላይ ያለንን ጉዳይ ጨርሰናል። በቴሌ ብር እንደዚህ የአየር ሰዓቱን ከገዛን በኋላ በቀጥታ ባላንሳችንን ቼክ እናደርጋለን። ባላንሳችንን ቼክ ለማድረግ ኮከብ 804 መሰላል ደውለን ባላንሳችን ቼክ እናደርጋለን። እንደምታዩት የኔ 357 ብር ይላል። የናንተ ባላንሳችሁ 00 ከነበረ 351 ብር ይኖራችኋል። ምክንያቱም የ270 ብር ስትገዙ 30% ቦነስ አለው። 30% ቦነሱ ደግሞ 81 ብር ነው። ስለዚህ 81 ሲደመር 270 351 ብር ይመጣል ማለት ነው። ስለዚህ የግዴታ 351 ብር ሊመጣላችሁ ይገባል ማለት ነው። ምክንያቱም የሚያስፈልገን 349 ብር ነው። አሁን ወራዊ ያልተገደበ የኢንተርኔት ፓኬጁና እንደዚሁም 1500 ደቂቃውን ለመግዛት 349 ብር ያስፈልገናል። ነገር ግን ቅድም መግቢያው ላይ እንደነገርኳችሁ እኛ ያወጣ ነው
270 ብር ነው። 270 ብር የአየር ሰዓት ስንገዛ 30% ቦነስ ተሰጠን። ስለዚህ ከቦነሱ ጋር 351 ብር ይመጣልናል ማለት ነው። ስለዚህ ከዛ በኋላ በ349 ብር ፓኬጁን እንገዛለን ማለት ነው። ይህንንም ለማድረግ ኮከብ 999 መሰላል ትደውላላችሁ። ከዛ በኋላ የወጣቶች ጥቅል የሚል 7 ቁጥር ላይ አለ። 7 ቁጥርን ተነካላችሁ ማለት ነው። እያንዳንዱን ስቴፕ መሄድ አይጠበቅብንም። የወጣቶች ጥቅል የሚለው 7 ቁጥር ላይ ስለምናገኘው ጊዜ ሴቭ ለማድረግ 7 ቁጥርን ተነካላችሁ ማለት ነው። እንደምታዩት የወጣቶች ጥቅል ብሎ ያመጣላችኋል። ከዛ በኋላ ለእርሶ ነው ወይስ ለስጦታ ለማበርከት ነው የሚል አማራጭ ያመጣላችኋል። ራሳችሁ ከሆነ ለእርሶ የሚለውን 1 ቁጥርን ትመርጣላችሁ። ስጦታ ከሆነ ደግሞ 2 ቁጥር ትመርጣላችሁ ማለት ነው። ከዛ በኋላ ዕለታዊ፣ ሳምንታዊና ወርሃዊ የሚል አማራጭ ያመጣላችኋል። የምንፈልገው ወርሃዊ ስለሆነ ወርሃዊ የሚለውን እንመርጣለን። ከዛ በኋላ እንደምታዩት በ349 ብር 6 ጊጋባይት ወይም 6 ጂቢ ኖርማል 24 ሰዓት መጠቀም የምትችሉት ሲደመር ደግሞ 6 ጊጋባይት ወይም 6 ጂቢ ሌሊት መጠቀም የምትችሉትን ይሰጣችኋል ማለት ነው። ከዚህም በተጨማሪ ወርሃዊ ያልተገደበ የስፖቲፋይ ይሰጣችኋል ማለት ነው። ስለዚህ ያልተገደበ የስፖቲፋይ የሚለውን ነው ወርሃዊ የኢንተርኔት ፓኬጅ አድርገን የምንቀይረው ማለት ነው። እንደዚሁም 6 ጂቢውን ደግሞ ወደ ድምጽ እንቀይረዋለን ማለት ነው። ወደ 1500 የድምጽ ፓኬጅ እንቀይረዋለን ማለት ነው። ይህንን እንዴት እንደምትቀይሩ አሁን አሳያችኋለሁ። ስቴፑን በትክክል ተከታተሉኝ። ስለዚህ አሁን በ349 ብር እንገዛለን ማለት ነው። ስለዚህ 1 ቁጥር መርጠን 349 ብር ይሄንን ፓኬጅ ወይም ይሄንን ጥቅል እንገዛለን ማለት ነው። ከዛ እዚህ ጋር እንደምታዩት የአንድ ጊዜ ወይም በቋሚነት ሁሉ ጊዜ በየወሩ ሲያልቅባችሁ ራሱ እየደጋገመ እንዲገዛላችሁ ከፈለጋችሁ 2 ቁጥርን ቋሚ የሚለውን ትነካላችሁ። ነገር ግን እኛ አሁን የምንፈልገው የአንድ ጊዜ የሚለውን ስለሆነ 1 ቁጥርን ትመርጣላችሁ ማለት ነው። ራሳችሁ ስትፈልጉ እንድትገዙት እዚህ ጋር ከዛ የምትገዙትን ጥቅል መርጣችኋል። ስለዚህ 1 ቁጥርን በመንካት አረጋግጡልኝ ይላል። 1 ቁጥር ነክታችሁ ታረጋግጣላችሁ ማለት ነው። እንደምታዩት በተሳካ ሁኔታ ፓኬጃችን ገዝተን ጨርሰናል ማለት ነው። ቀጣዩ ስቴፕ የሚሆነው 6 ጂቢ ወይም 6 ጊጋባይት የኢንተርኔት ጥቅሉን ወደ 1500 የድምጽ ጥቅል የምንቀይርበት ስቴፕ ነው ማለት ነው። ይህንንም ለማድረግ ኮከብ 999 መሰላል ትደውላላችሁ። ከዛ የምንፈልገውን ሰርቪስ የምናገኘው 20 ቁጥር ላይ ስለሆነ 20 ቁጥር ጽፋችሁ ሴንድ ትሉታላችሁ እንደዚህ። ከዛ በመቀጠል 3 ቁጥር ላይ ጥቅሉን ይቀይሩ የሚል አማራጭ አለ። 3 ቁጥርን ሴንድ ትላላችሁ። እዚህ ጋር ከመጣችሁ በኋላ ከየት ወዴት ነው መቀየር የምትፈልጉት? ከኢንተርኔት ወደ ድምጽ፣ ከኢንተርኔት ወደ አጭር መልእክት እንደዚሁም ከድምጽ ወደ ኢንተርኔት የሚል አማራጭ ያመጣላችኋል። እኛ አሁን የምንፈልገው ከኢንተርኔት ወደ ድምጽ ስለሆነ 6 ጂቢውን ወይም 6 ጊጋባይቱን ወደ ድምጽ መቀየር ነው የምንፈልገው። ስለዚህ 1 ቁጥርን ነክተን ሴንድ እንለዋለን። እዚህ ጋር ከገባችሁ በኋላ መሰላል ነክታችሁ ሴንድ ትሉታላችሁ። ስለዚህ 1 ቁጥር ላይ ኮንቨርተብል መንዝሊ ዳታ ሌዛን 10 ጂቢ ላይ ስለዚህ ከ10 ጂቢ በታች ከሆነ የምትቀይሩት 1 ቁጥርን መንካት ትችላላችሁ ነው የሚለው። ስለዚህ 1 ቁጥርን ነክተን ሴንድ እንለዋለን። ምክንያቱም እኛ አሁን የምንቀይረው 6 ጂቢ ስለሆነ 6 ጂቢ ደግሞ ከ10 ጂቢ ስለሚያንስ 1 ቁጥርን ነክተን ሴንድ እንለዋለን ማለት ነው። ስለዚህ አሁን የሚቀይሩትን መጠን ያስገቡ ይላል። ስለዚህ እኛ አሁን በሜጋባይት ነው እዚህ ጋር ያስገቡ ያለን 6 ጂቢ ነው። 6 ጂቢ ደግሞ ወደ ሜጋባይት ስንቀይረው 6000 ሜጋባይት ነው ማለት ነው። ስለዚህ 6000 እንጽፍና ሴንድ እንለዋለን ማለት ነው። ስለዚህ አሁን መርጠን ጨርሰናል። ለማረጋገጥ 1 ቁጥርን ሴንድ በሉ እያለን ነው። ስለዚህ 1 ቁጥር ነክተን ሴንድ እንለዋለን። እንደምታዩት ውድ ደንበኛችን ትዕዛዙ ተሳክቷል ይላል። ስለዚህ በተሳካ ሁኔታ ወደ 1500 የድምጽ ጥቅል ቀይረናል ማለት ነው። 6 ጂቢ የኢንተርኔት ጥቅሉን። ስለዚህ 1500 የድምጽ ጥቅሉን በዚህ መልኩ ቀይረን አግኝተናል። ስለዚህ ለአንድ ወር ኤክስፓየርድ ሳያደርግባችሁ ለአንድ ወር 1500 ደቂቃችሁን መጠቀም ትችላላችሁ ማለት ነው። በዚህ መልኩ ቀጣዩ ስቴፕ የሚሆነው የስፖቲፋይ አንሊሚትድ ፓኬጁን እንዴት ለሁሉም አፕሊኬሽኖች መጠቀም እንደምትችሉ አሳያችኋለሁ። ለሁሉም ኢንተርኔት ለሚፈልጉ አፕሊኬሽኖች ይሄንን የስፖቲፋይ አንሊሚትድ ፓኬጅ
እንዴት በቀላሉ መጠቀም እንደምንችል እንመለከታለን። ይሄንንም ለማድረግ ሁለት ነገር ያስፈልጋችኋል። አንደኛ ከፕሌይ ስቶራችሁ ላይ አንድ ዳውንሎድ ማድረግ ያለባችሁ አፕሊኬሽን አለ፣ እሱን አሳያችኋለሁ። ሁለተኛ ደግሞ የኮሜንት የመጀመሪያው ሴክሽን ላይ ማስቀምጥላችሁ አንድ ፋይል አለ። ያንን ፋይል ተጠቅማችሁ በቀላሉ ለሁሉም አፕሊኬሽኖች ይሄንን የስፖቲፋይ አንሊሚትድ ፓኬጅን መጠቀም ትችላላችሁ ማለት ነው። አሁን ወደ መጀመሪያው ስቴፕ እንሂድ። ወደ ፕሌይ ስቶራችሁ ትሄዱና አፕሊኬሽኑን ዳውንሎድ ታደርጉታላችሁ ማለት ነው። የአፕሊኬሽኑ ስም ቲኤልኤስ ተነል ቪፒኤን ይባላል። ወደ እናንተ ግልጽ እንዲሆንላችሁ እዚህ ጋር በቀይ አክብቤበታለሁ። እሱን አፕሊኬሽን ከፕሌይ ስቶር ዳውንሎድ ታደርጋላችሁ ማለት ነው። ቲኤልኤስ ተነል ቪፒኤን ይባላል ማለት ነው። እሱን ዳውንሎድ ታደርጋላችሁ። እሱን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ አንድ ፋይል ያስፈልጋችኋል። ያንን ፋይል ደግሞ ላሳያችሁ። የኮሜንት የመጀመሪያው ሴክሽን ላይ ሊንኩን አስቀምጥላችኋለሁ ለእናንተ። በዛ ሊንክ ገብታችሁ ፋይሉን ታገኙታላችሁ ማለት ነው። የፋይሉ ስም ቲኤልኤስ ተነል ስፖቲፋይ ይባላል። ስለዚህ እሱን ፋይል ተነካላችሁ። እንደዚህ ሊንኩን ተጠቅማችሁ ፋይሉን ካገኛችሁ በኋላ ፋይሉን ዳውንሎድ ታደርጉትና ፋይሉን ስትነኩት እንደዚህ አይነት አማራጮችን ያመጣላችኋል ማለት ነው። እንደዚህ አይነት አማራጮችን ሲያመጣላችሁ ቲኤልኤስ ተነል የሚለውን ትመርጣላችሁ ማለት ነው። ቀደም ዳውንሎድ ያደረጋችሁትን ቪፒኤን ትመርጡለታላችሁ ማለት ነው። እሱን መርጣችሁ ኦፕን ትሉታላችሁ ማለት ነው። እንደዚህ ኦፕን ስትሉት እንደዚህ ይወስዳችኋል። ከዛ በኋላ እዚህ ጋር ስታርት የምትል አይከን አለች። እሷን ስታርት ትላላችሁ ማለት ነው። ያው ያከበብኩበትን ስታርት ትሉታላችሁ ማለት ነው። ከዛ በኋላ ያው እንደዚህ ኮኔክቲንግ እያለ ነው። አሁን ኮኔክት ለማድረግ እየሞከረ ነው። ስለዚህ ኮኔክት ካደረገ በኋላ ደግሞ ይሰራል አይሰራም የሚለውን እናያለን ማለት ነው። እንደምታዩት አሁን ኮኔክት አድርጎልኛል። ስለዚህ አሁን አፕሊኬሽኖችን የተለያዩ አፕሊኬሽኖች ገብታችሁ ቼክ ማድረግ ትችላላችሁ እየሰራ ነው አይደለም የሚለውን። ለስፖቲፋይ ብቻ ነበር አንሊሚትዱ፣ አሁን ግን ለሁሉም አፕሊኬሽኖች መጠቀም እንችላለን ማለት ነው። ይሄንን ቪፒኤን በመጠቀም ለሁሉም አፕሊኬሽኖች መጠቀም ትችላላችሁ። ኢንተርኔት ለሚያስፈልገው ለማንኛውም አፕሊኬሽን ወይም ለማንኛውም ሰርቪስ መጠቀም ትችላላችሁ ማለት ነው። ይህንንም ለማረጋገጥ ለምሳሌ ፌስቡክ ገብተን ቼክ እናድርግ እየሰራ ነው አይደለም የሚለውን ቼክ ማድረግ እንችላለን። ያው እንደምታዩት ፌስቡክ እየሰራ ነው። አሁን ደግሞ ቴሌግራም ላይ ገብተን ቼክ እናደርጋለን። ያው ቴሌግራምም እየሰራ ነው ያለው። ምክንያቱም ኮኔክት ባያደርግልን ኖሮ ከላይ ኮኔክቲንግ የሚል አማራጭ ይመጣ ነበር። አሁን ግን ኮኔክት ስላደረገ እሱ ነገር የለም ማለት ነው። ስለዚህ እንደዚህ እየሰራ ነው ያው እንደምታዩት። ሌሎችንም ለምሳሌ ዩቲዩብ ደግሞ ገብተን ቼክ እናድርግ እስቲ እየሰራ ነው አይደለም የሚለውን። ያው እንደምታዩት ዩቲዩብም እየሰራ ነው ማለት ነው። ስለዚህ ሁሉንም ሶሻል ሚዲያዎች ሊሆን ይችላል አጠቃላይ ኢንተርኔት የሚያስፈልጋቸውን አፕሊኬሽኖች ይሄንን ቪፒኤን ኮኔክት በማድረግ መጠቀም ትችላላችሁ። ቪፒኤኑ ለምሳሌ አሁን 47 ደቂቃ ነው ሳይቆራረጥ የሚያስጠቅመኝ። ልክ 47 ደቂቃው ሲያልቅ ማስታወቂያ እንድታዩ ይጠይቃችኋል። ማስታወቂያውን አይታችሁ ደግሞ ሌላ ተጨማሪ ደቂቃ ይሰጣችኋል። ካልፈለጋችሁ ደግሞ ዲስኮኔክት አድርጉትና ድጋሚ ስታርት ብላችሁ ታስጀምሩታላችሁ ማለት ነው። ስለዚህ እንደዛ እያደረጋችሁ ወሩ ሙሉ ያልተገደበ የኢንተርኔት ጥቅል መጠቀም ትችላላችሁ ማለት ነው። 1500 ደቂቃውን ደግሞ እንደዛው መጠቀም ትችላላችሁ ማለት ነው። የድምጽ ፓኬጁን በዚህ መልኩ ወርሃዊ ያልተገደበ የኢንተርኔት ፓኬጅ በ270 ብር መጠቀም ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሆንላችሁ።